ወርቅነህ ህልፈት በኋላ ነው። ከምን ተነስቼ ነው? ጓደኞቹ ሲያወሩ ሰማሁና መታመሙን በምን እንደሞተ ሲናገር ድንገት ወደ ስራ ሊሄድ ብሎ አመመኛል፣ ሆስፒታል ወሰድኩት፣ አረፈ። ምንድነው የህመሙ ሲባል ጉበቱን ያመው ነበረ። ጉበት በጣም አደገኛ በሽታ ነው። የብዙ እንደውም በሽታዎች ምንጭ ነው ተብሎ ነው የሚነገረው። እኔ አንድ ቦታ ሪኮመንድ አደርጋቸዋለሁ። በተለይ አሜሪካ መምጣት የምትችሉና አሜሪካ ውስጥ ያላችሁ የሀገሬ ልጆች ወይ የሀገሬ ሰዎች ዊቺታ፣ ካንሳስ ዊቺታ፣ ዴንቨር ኮሎራዶ እና ካሊፎርኒያ ውስጥ ነው እነዚህ ሰዎች ያሉት። የሚሰጧችሁ መድኃኒት እንደዚህ አይነት ነገር ናቸው። እንደዚህ አይነት ነገር ናቸው። ተመርምራችሁ ነው የትኛውም አይነት በሽታ ለ5 ደቂቃ ነው ማሽኑ እዚህ ጉበታችሁ ላይ መጥቶ የሚቀመጠው። ደም ምናምን ያወስዱ እንደዚህ ያሳያችኋል። እዛው ያለባችሁን በሽታ ጠቅላላ ዝርግፍ አድርጎ ነው እንደዚህ አይነት ነገር ይሰጧችኋል። ክሊን ነው የሚያደርጉ። አሁን ክሊን ጉበት ክሊን ያደርጋል። እንዳለ ደም ስራችንን ክሊን ነው የሚያደርገው። በቀን እንደዚህ በውሃ አድርጋችሁ በቀን አንዴ ነው የምትወስዱት። እና እነዚህ ነገሮች ደግሞ 30 ድራፍት ነው የምትወስዱት። ሙሉ ለሙሉ ምን እኔ ሄጄ በአይን ያየው የተፈወሰም ሰው ከአንድም 6-7 ሰው አየውና በተለይ የጡት ካንሰር፣ ይሄ የጓጎለ ነገር ሴቶች ያለባችሁ፣ ማህፀን ውስጥ የተለያየ ቦታ አለባችሁ፣ ሙሉ ለሙሉ ነው የሚያድነው። ሙሉ ለሙሉ እና ስልካቸውን እዚህ ውስጥ እዚህ ከስር ኮሜንት ላይ አስቀምጥላችኋለሁ። እናንተም ደውላችሁ አገኟቸው። ጉበት እኔ አብሮን ይዤ የሄድኩት ወዳጄ ለድጋሚ ቼክአፕ ሲሄድ ነው አብሮ የሄድኩት። ጉበቱን ድኗል፣ ስኳር ድኗል፣ ኩላሊቱ ድኗል። መድኃኒት ይወስድ ነበር ኮሌስትሮል፣ እሱን አቁሞ ነው እሷ ጋር ሄደው። ኮሌስትሮሉ ሙሉ ለሙሉ ጠፍቷል። ስኳሩ ተስተካክሏል። ይሄ ፊቱ ራሱ እንዲህ የተቃጠለ ነበር። ይሄ ሙሉ ለሙሉ ነው የጠፋው። ይሄ ማዲያት ምናምን ያለባችሁ ራሱ ሙልጭ አድርጎ ነው፣ የውስጥ ችግር ነው ማዲያት የሚያመጣው፣ ሙልጭ አድርጎ ነው የሚያጠፋውና እንደዚህ አይነት ቦታ ሄዱ ላለው ይሄን ሸር ላድርጋችሁ ብዬ ነው። በጣም ያሳዝናል። ጉበት የተለያዩ ነገሮች ገዳይ በሽታ ናቸው። ከምንድን ነው ምንጩ ብዬ ስላት በተለይ ኢትዮጵያኖች በጣም ጥሬ ስጋ ስለምትበሉ ኩላሊት ጠጠር ሁላችሁም አለባችሁ አለች። ከምንድን ነው ስላት የውሃ ችግር ሳይሆን ጥሬ ስጋ የምትበሉ ጥሬ ስጋ በጣም ስጋ በልታ ስለሆናችሁ ኩላሊታችሁ እየተጎዳ ነው። ጉበታችሁ በጣም ብዙ ጊዜ ሳይድ ኢፌክት ይደረግ አልኮል ምናምን ስለምትጠጡበት በስጋው ላይ ምናምን አለች እና በጣም ጥንቃቄ አድርጉ። ይህንን ሼር አደርጋችኋለሁ። ስልካችሁን ከስራ አስቀምጣለሁ። ተጠቀሙበት። መልካም ጊዜ። ተባረኩ።